ሰላም ተማሪዎች ዛሬ ለማየት የምንሞክረው ዩኒት 5 ላይ ወሳኝ ኮንሰፕት የሆነው the human axial and appendicular skeleton የሚለውን ኮንሰፕት ዲቴል ለመዳሰስ እንሞክራለን። ቪዲዮ እስከመጨረሻ ድረስ አብራችሁን ሁኑ። The human skeleton system is a complex structure with two distinct divisions composed of fused and individual bone ይላል። ምን ለማለት መሰላችሁ የፈለጉ ተማሪዎች የሰው ልጆች ወደዚህች ምድር ሲቀላቀሉ እቺ ምድር ሲረግጧት 300 እና ከዛ በላይ ቦን ይዘው ነው ወደዚህች ምድር የሚቀላቀሉት። ታዲያ አንደኛ አመታቸው ሁለተኛ አመታቸው እያከበሩ በሄዱ ቁጥር እነዚህ 300 ቦኖች ወይም 300 እና ከዛ በላይ የሆኑ ቦኖች ነምበራቸው እየቀነሰ ይመጣል። ከ300 እየቀነሱ ይመጣሉ። አንደኛ አመታቸው ሁለተኛ አመታቸው እያከበሩ በሄዱ ቁጥር ግን at the end of maturity ላይ እነዚህ 300 እና ከዛ በላይ የሆኑ ቦኖች 206 ቦን ሆኖ እናገኛቸዋለን። ለምን ይመስላችኋል እንደዚህ የሚሆነው? ቦኖች ፊውዝድ ይሆናሉ። ያ ማለት አንድ ላይ ይሆናሉ። አንድ ላይ ሆኖ ፊውዝድ ይፈጠራል። በምን ፕሮሰስ? በቦን ፊውዥን በሚባል ፕሮሰስ ቦኖች ፊውዝድ ይሆናሉ። ታዲያ ፊውዝድ የሚሆኑበት ምክንያት ለምሳሌ ልክ ህፃናቶች ካያችሁ ጥንካሬያቸው እድሜያቸው በሄደ ቁጥር ወይም እድሜያቸው በጨመረ ቁጥር ጥንካሬያቸው እየጨመረ ይመጣል እና ለምንድነው ቦናቸው ኦሬዲ እድሜያቸው በሄደ ቁጥር ቦናቸው ፊውዝድ ይሆናል። ፊውዝድ ስለሚሆን እድሜያቸው በሄደ ቁጥር ደግሞ ጥንካሬያቸው ይጨምራል። ግን at the end of maturity ላይ ከ300 ወደ 206 ቦኖች ይሆናሉ። እና አሁን ስናይ ህፃናቶች ወይም እኛ በፊት ከነበርንበት አሁን ቁመታችን ጨምሯል። ቁመታችን የጨመረበት ምክንያት አንድም ቦን ፊውዝድ ስለሚያደርግ ነው። ቦኖች ፊውዝድ እያደረጉ እኛም ግሮዝ እያደረግን ወይም እድሜያችን በሄደ ቁጥር እስከ ማቹሪቲ ድረስ ቁመታችንም እየጨመረ ይመጣል። ያ ማለት ቦን ፊውዝድ ሲሆን ለግሮዝም ይጠቅማል ማለት ነው። ሌላኛው ደግሞ ቦን ፊውዝድ ሲሆን ለምሳሌ አሁን እቺ ቦን እንደዚህ ብትሆን ከዛ ከሌላ ቦን ጋር ደግሞ ፊውዝድ ስታደርግ እንደዚህ ብትሆን ፍሌክሲብል የመሆን ቻንስ ቦን ፊውዝድ ሲሆን ፍሌክሲቢሊቲ ወይም ፍሌክሲብል የመሆን ቻንሳችን ወይም ፍሌክሲብል ለመሆን ይጠቅመናል። ቦን ፊውዝድ ሲሆን ያ ማለት ቦን ፊውዝድ ሲሆን ፍሌክሲብልነቱን ይጨምራል ወይም የሰውነታችን ፍሌክሲብልነታችንን ይጨምርልናል ማለት ነው። ሌላ ደግሞ ቦን ፊውዝድ ሲሆን አሁን እንደነገርኳችሁ ለስትሬንግዝ፣ ለሄር፣ ለግሮዝ እና ለፍሌክሲቢሊቲ ይጠቅማል። እዚች ጋር ደግሞ ዋነኛነት ማወቅ ያለብን ፊውዝድ ኤንድ ኢንዲቪጁዋል ቦን ሲል ምን ለማለት ፈልጎ ነው? ፊውዝድ ኤንድ ኢንዲቪጁዋል ቦን ስንል ፊውዝድ ቦን ማለት ሁለት እና ከዛ በላይ የሆኑ ቦኖች ተዋቅረው ወይም ተዋህደው አንድ ቦን ሲመሰርቱልን ወይም ማለት አንድ ወጥ የሆነ ቦን ሲመሰርቱልን ፊውዝድ ቦን እንላቸዋለን። ኢንዲቪጁዋል ቦን ደግሞ ሲንግል ቦን ያ ማለት ከ300 ወደ 206 ወደ መቀየር ፕሮሰሱ ላይ እቺ ቦን ከማንኛውም ቦን ጋር አልተዋቀረችም። ለምሳሌ አሁን እንደ ኢንዲቪጁዋል ቦን ኤግዛምፕል የሚነሳው እነ ፊመር፣ ሂዩሜረስ የምንለው ቦኖች ኢንዲቪጁዋል ቦን ናቸው። እንዴት ነው ኢንዲቪጁዋል እና ፊውዝድ ቦን የምንለየው? ወደዛ ኮንሰፕት ስንሄድ አሁን ለምሳሌ እነ ሂዩመረስን እና ፊመርን ብናይ እዛው ፊመር ቦን ላይ እዛው ኦራሱ ቦን ላይ ጆይንት የለም። ያ ማለት ሂዩመረስ ቦኑ ላይ ጆይንት የለም። ግን እዚህ ጋር እንድታስተውሉልኝ የምፈልገው ሂዩመረስ ቦን ከሌላ ቦን ጋር ለመገናኘት ጆይንት አለው። ግን ራሱ ሂዩመረስ ቦን ውስጥ ጆይንት የለም። ያ ማለት የሚያሳየን ሂዩመረስ ኢንዲቪጁዋል ቦን ነው ወደሚለው ሐሳብ እንመጣለን። እና እዚህ ጋር ምንድነው የሚለን? supported by ligaments, tendon, muscle and cartilage ነው የሚለው። ቦኖች
ሰፖርትድ የሚሆኑት በሊጋመንት በቴንደን በመስል ኤንድ በካርቲሌጅ ነው ይለናል። ይሄ ምን ለማለት ፈልገው ነው? እስቲ ዲቴል ሀሳቡን እንየው። ቅድም እንዳወራን ቦኖች ሰፖርትድ የሚሆኑት በሊጋመንት በካርቲሌጅ በቴንደን በመስል ብለናል። ቦኖች ሁለት ቦኖችን ሂቦንና አሁን እንደምናየው ሂቦንን ለማገናኘት ምንድነው የተጠቀምነው? ሊጋመንት የሚባል ተጠቅመናል። ሊጋመንት የምንለው እንደ ገመድ አስዩም አድርጉት። ሁለት ቦኖችን ለማገናኘት እንደ ገመድ አስዩም እናድርገው። ሊጋመንት ማለት ያ ነው። ያ ማለት ሂቦንና ሂቦንን ቱጌዛ አጣምሮ የሚይዘልን ሊጋመንት እንለዋለን። ካርቲሌጅ ደግሞ ምንድነው? ካርቲሌጅ ማለት አንዱ ቦን ከአንዱ ቦን ጆይንት ወይም ሲገናኙ ግጭት ለመቀነስ ያ ማለት ግጭቱን ለመቀነስ በአንዱ ቦን ላይኛው ፓርት እና በሌላኛው ቦን የመጨረሻ ፓርት የሚገናኙበት ፓርት ላይ ካርቲሌጅ አለች። እቺ ካርቲሌጅ ለምንድነው የምትጠቅመው? ቦኖች ረብ ሲያደርጉ እሱኛውን ነገር ለመቀነስ እቺን ካርቲሌጅ እንጠቀማታለን። ስለኛው ደግሞ ቴንደን ያለን ቴንደን ማለት መስል ቱ ቦን ያ ማለት ቦኑና መስሉ ለማገናኘት የምንጠቀመው ቴንደን እንለዋለን እና በመስል ሰፖርት ይሆናል። ዋነኛው ኮንሰፕት ይሄ ነው። Human are born with over 300 bone, but many of the bone fused between birth and at the end of maturity and remain with the average number of 206 bone in adult skeleton ይለናል። ይሄ ቅድም ያወራንበት ሀሳብ ነው። ቦኖች ፊውዝድ ይሆናሉ። ፊውዝድ የመሆናቸው ምክንያት አንድ ስትሪንግዝን ለመጨመር፣ ሁለት ግሮዝን ለመጨመር፣ ሶስተኛ ደግሞ ፍሌክሲቢሊቲነታችን ለመጨመር ቦኖች ፊውዝድ ይሆናሉ። ታዲያ ፊውዝድ ሲሆኑ at the end of maturity ላይ ከ300 እና ከዛ በላይ የሆኑ ቦኖች ወዴት ይቀየራሉ? ወደ 206 ቦኖች ይቀየራሉ። እሺ bone have 3 different layer made from 3 different kinds of cell ይለናል። ቦኖች ከ3 ሌየሮች ነው የተሰሩት። ምን ከሚባሉ ሌየሮች? አውተር ሌየር፣ ሚድል ሌየር፣ ኢነር ሌየር ከሚባሉ ሌየሮች ቦኖች ተሰርተዋል። ታዲያ እነዚህ ቦኖች ምንና ምን ይይዛሉ? ፕሮቲን ኮልድ ኮላጅን ኤንድ ካልሲየም ፎስፌት የሚባሉ ከነዚህ ኮምባይን ሆነው ነው ቦኖች የሚፈጠሩት። እና ቦኖች አብዛኛውን ጊዜ የተሳሳተ ኮንሰፕት አለ እዚች ጋር። አብዛኛውን የዌይታችን ከቨር የሚያደርገው ቦን ነው የሚል ሀሳብ አለ። ቀጭን ሰውን ይሄኮ አጥንቱ መዝኖ ነው ኪሎ ትልቅ የሆነ የሚባል አስተሳሰብ አለ። ግን ቦኖች በጣም ላይት ዌት ናቸው። ያ ማለት ሄቪ ያ ማለት የሰውነታችንን አብዛኛውን የዌይቱን ፓርት ዌይታችንን እነሱ አይደለም የሚመዝኑት። እነሱ ቦኖች ላይት ዌት ናቸው እና እዚህ ጋር የተሳሳተ ኮንሰፕት አለ። እሺ ወደ ሌላኛው ሀሳብ ስንሄድ bone are composed of 4 types of cell ይለናል። እነሱ osteoblasts፣ osteocytes፣ osteoclasts እና osteoprogenitor ይላሉ። እነዚህ ቦኖች ከአራት አይነት ሴሎችን የተዋቀሩት እነሱም እና osteoblasts፣ osteocytes፣ osteoclasts እና osteoprogenitor ናቸው። ኦስቲዮ ማለት ቦን ማለት ነው። እና እነዚህም ኮንሰፕቱን ለመያዝ ወይም ሐሳቡ ምንድነው ወደሚለው ስንመጣ osteoblasts involve in new bone formation ይላል። ይሄ ለማለት የፈለገው አንዳንዴ ቦኖች ፊውዝድ ለማድረግ ሲሞክሩ አሁን ለምሳሌ ይሄ ቦን አስዩም እናድርግ፣ ይሄ ቦን ነው በመካከላቸው ጆይንት አለ። ከዛ ሁለቱ ቦኖች ፊውዝድ ለማድረግ ሲሞክሩ ወይም ለማዋቀር ሲሞክሩ የሚያስፈልጋቸውን ነገሮች አሁን እዚች ጋር ክፍተት ካለ የሚሞላው መጥቶ ይሄም የሚሞላ ይሄንንም መጥቶ የሚሞላ
ኦስቲዮብላስትስ እንለዋለን። ያ ማለት በሌላ ሐሳብ ደግሞ አሁን እቺ ቦን እዚች ጋር ተሰበረች፣ ያ ማለት ተሰነጠቀች። ስትሰነጠቅ ኦስቲዮብላስትስ መጥቶ የተሰነጠቀችውን ወይም የተጎዳችውን ያክማል። ኦስቲዮብላስትስ የተሰነጠቀችውን ቦን ያክማታል። ያ ማለት እንዴት ነው የሚያክማት? ኦስቲዮብላስትስ ሴሏ መታ የተሰነጠቀችው ፓርት ላይ ታርፍና ምን ትለቃለች? ቦን ማትሪክስ ትለቃለች። እቺን ቦን ማትሪክስ ለቃ የተሰነጠቀችውን ወይም የተጎዳችውን ሪፔር ታደርጋለች ኦስቲዮብላስትስ። ግን ኦስቲዮብላስትስ የምትመጣው ከኦስቲዮፕሮጄኒተር ነው። ያው ኦስቲዮፕሮጄኒተር የኦስቲዮብላስት ሶርስ ነች። ኦስቲዮፕሮጄኒተር ኢምፖርታንት ኢን ሪፔር ኦፍ ፍራክቸር ይለናል። ያ ማለት ኦስቲዮፕሮጄኒተር ዋነኛው ሶርስ ነው። ኦስቲዮብላስት ደግሞ የሚመጣው ከኦስቲዮፕሮጄኒተር ነው። ሶርሱ ኦስቲዮፕሮጄኒተር ነው፣ የኦስቲዮብላስት ሶርስ። በዋነኝነት እቺ ሴል የምታገለግለው ምንድነው? ቦንን፣ ያ ማለት አሁን እቺ ቦን ነች ከተጎዳች የተጎዳችውን ፓርት መታ ሪፔር የምታደርግ የምትጠግን ከኦስቲዮፕሮጄኒተር የምትለቀቅ ሴል ነች። ታዲያ እቺ ሴል ስትለቀቅ እንዴት ነው ያን የተጎዳውን ቦን ፓርት የሚጠግነው ስንል ቦን ማትሪክስ ፕሮዲዩስ ያደርጋል ኦስቲዮብላስትስ። ይሄ ኦስቲዮብላስትስ ቦን ማትሪክስ ፕሮዲዩስ ያደርግና እቺን ቦን ይጠግናታል። ያ ማለት ሪፔር ያደርጋታል ማለት ነው። ግን ኦስቲዮብላስትስ የምትለቀቀው ከኦስቲዮፕሮጄኒተር ነው። ሶርሱ ኦስቲዮፕሮጄኒተር ነው። ኦስቲዮሳይትስ are mature bone cell that help to mature bone of newborn አለ። ቅድም እንደነገርኳችሁ ኦስቲዮብላስትስ ሴሏ መታ የተጎዳችው ቦን ላይ መታርፋ ቦን ማትሪክስ ፕሮዲዩስ አድርጋ ለመጠገን ቦን ማትሪክስን ለመጠገን እዛ ፓርት ላይ ፕሮዲዩስ ታደርጋለች። ይሄን ፕሮዲዩስ ካደረገች በኋላ ምንድነው ኦስቲዮብላስትስ ኢማቹር ቦን ሴል ነች። ኦስቲዮሳይትስ ግን እቺኛውን ቦን ማትሪክስ ኦልሬዲ እሱ ፕሮዲዩስ አድርጎ ነው ሄደው። ኦስቲዮብላስትስ ቦን ማትሪክስ ፕሮዲዩስ አድርጎ ሄደ። ኦስቲዮሳይትስ ደግሞ እቺን ቦን ማትሪክስ ያ ማለት አሁን እንዲህ ብናስበው እዚች ጋር ሪፔር መደረግ አለባት። እቺ ቦን የተሰነጠቀችው እዚች ጋር ነው ብለን እናስብ። ኦስቲዮብላስትስ መጥቶ እዚህ አካባቢ ቦን ማትሪክስ ሰርቶልን ይሄዳል። ኦስቲዮሳይትስ ደግሞ እዚህ አካባቢ ይመጣና እቺኛዋን ማቹር ለማድረግ ይሄ ኦስቲዮብላስትስ የሰራውን ነገር ማቹር ለማድረግ የምንጠቀመው ኦስቲዮሳይትስ ነው። ኦስቲዮብላስትስ እዚህ ጋር ቦን ማትሪክስ ፕሮዲዩስ አድርጎ ይሄዳል። ኦስቲዮሳይትስ ደግሞ መጥቶ ይሄኛውን ይጠብቀዋል ማቹር እስኪሆን ድረስ ቦን ማትሪክሱ ወደ ቦንነት እስኪቀየር ድረስ ኦስቲዮሳይትስ መጥቶ ማቹር ለማድረግ ይሞክራል ማለት ነው። ግን አንዳንድ የሚገርማችሁ ነገር ኦስቲዮብላስትስ እዚህ ጋር መጥቶ እቺኛውን ቦን ማትሪክስ ይህን የመሙላት ስራ ሲሰራ አንዳንዴ ኦስቲዮብላስትስ እዛው ቦን ማትሪክሱ ይይዘዋል። ይዞት ወደ ሌላ ቦታ እንዳይሄድ ያስቀረውና እዚሁ ቁጭ ይላል። እዚሁ ቁጭ ሲል ኦስቲዮብላስትስ ወደ ሌላ ቦን ማትሪክሱ እዛው ይዞት እዚሁ ቁጭ ሲል ኦስቲዮብላስትስ ወደ ኦስቲዮሳይትስ ይቀየራል። አንዳንዴ ኦስቲዮብላስትስ ወደ ኦስቲዮሳይትስ ይቀየራል። ያ ማለት ቦን ማትሪክሱ የሰራው ቦን ማትሪክስ ኦስቲዮብላስትስ እንዳይሄድ ሲይዘው ኦስቲዮብላስትስ ወደ ኦስቲዮሳይትስ ይቀየራል። እሺ ኦስቲዮክላስትስ የምንለው ደግሞ ምንድነው? ኦስቲዮክላስትስ break down bone and help them to form into a correct shape. ኦስቲዮክላስትስ የምንለው ቅድም እንዳልኳችሁ 300 ቦኖች አሉ ብለናል። እነዚህ 300 ቦኖች at the end of maturity ላይ 206 ቦን ሆነው እናገኛቸዋለን። ታዲያ አሁን የያዝነውን ሼፕ ለመያዝ ቦኖቹን ለመቆራረጥ ያ ማለት ኮሬክት ሼፕ ለማስቀመጥ 300 ቦኖችን ወደ 206 አድርጎ አሁን የያዝነውን ሼፕ እንድንይዝ ኦስቲዮክላስትስ 300 ቦኖች ቆራርጠው እንዲመች አሁን የያዝነውን ሼፕ አድርጎ ወደዛ አይነት ሼፕ እንዲመቻቸው ለማድረግ ኦስቲዮክላስትስ የምንለውን ነገር እንጠቀማለን። ብሬክ ዳውን ቦን and help them to form into correct እነዛ 300 ቦኖችን
ወደ 206 ለማምጣት አሁን የያዝነው ቦዲ ፖስቸር ለመያዝ ኦስቲዮክላስትስ ቆራርጦ እንዲመቸው አድርጎ ፊውዝድ ያደርጋል። እዚህ ጋር ይሄን ያህል ካወራ አሁን ወዴት እንሄዳለን? bone on their shape classified into 5 ያ ማለት በሼፕ አንፃር ከሼፕ according to shape long bone, short bone, flat bone, regular bone እና sesamoid bone ወደሚባሉ ይከፈላሉ። እነዚህን እስቲ ዲቴል ለማየት እንሞክር። long bone have long and thin shape ይለናል። long bone long እና thin shape ነው ያለው። ያ ማለት አሁን ለምሳሌ ሎንግ ቦኖችን ብናያቸው እነ ሂዩመረስን ብናይ አሁን ሎንግ እና ቲን ነው፣ ረጅምና ቀጭን ነው። ዋይደር አይሆንም። ሎንግ ቦን ዋይደር ከመሆን አንፃር ቲን የመሆን ወደ ቲንነት ወደ መቀየር ሎንግ ሆኖ ቲን ወደ መሆን ቻንስ ይሄዳል። ሎንገር ዛን ዋይደር ይባላል። ሎንግ ቦን ዋይድ አይሆንም። ሎንግ ሆኖ ዋይድ አይሆንም። እና እዚች ጋር ሎንግ ቦኖች ምን ይዛሉ? ሎንግ ቦን የምንለው ነገር እቺ ሎንግ ቦን ምን ትይዛለች? ቦን ማሮ የሚለውን ነገር ይዝልናል። ሎንግ ቦን ማሮ የሚገኘው ሎንግ ቦን ውስጥ ነው። ታዲያ ይሄ ቦን ማሮ ይመቀኔ ሎንግ ቦን ውስጥ ይገኛል ስንል ለምን ሎንግ ቦን መረጠ? ለምን ሌሎችን ሼፕ ያላቸው ቦኖች አልመረጠም ብለን ስናስብ ቦን ማሮ ሎንግ ቦን የመረጠበት ዋነኝነት ምክንያት ሎንግ ቦን እንደምናስበው ሎንግ ነው። ሎንግ ስለሆነ እቺ መቅኔ ፕሮቴክት ትደረጋለች። አሁን ለምሳሌ እቺ እዚህ ውስጥ ይሄ ሎንግ ቦን ነው ብንል እዚህ ውስጥ ቦን ማሮ አለን ካልን እቺ ቦን ማሮ ሎንግ ቦን ውስጥ ካለች ፕሮቴክት ትሆናለች። ከሾርት ቦን ሎንግ ቦን ብትሆን ይሻላታል እቺ ቦን ማሮ፣ ምክንያቱም ለፕሮቴክሽንም ሎንግ ቦን ይሻላታል። እና ቦን ማሮ ውስጥ ነው የሚገኘው። ቦን ማሮ ሎንግ ቦን ውስጥ ነው እና አብዛኛውን ጊዜ አሁን ሎንግ ቦን ስንል ሐሳባችን በቃ ግዴታ ሎንግ ቦን መሆን አለበት የሚል ሐሳብ አለ። ግን ሎንግ ቦን ግዴታ ሎንግ ቦን መሆን የለበትም። ሾርት ሆነው ሎንግ ቦን የሆኑ አሉ። በዋነኝነት ቦን ማሮ የያዘ ነገር ሎንግ ቦን ይባላል ነው እንጂ አንድ ነገር ሎንግ ግዴታ ሎንግ መሆን የለበትም ሎንግ ቦን ለመባል። ኤግዛምፕል ስናይ እነ እዚች ጋር ያስቀመጠው ሎንግ ቦን ፊመር ኤንድ ቲቢያ። ፊመር ማለት ጣፊያችን ላይ ያለችው ቦን፣ ቲቢያ ላይ ደግሞ ፊትለፊት የእግር ፊትለፊታችን ላይ ያለችው ቦን ሎንግ ቦን ነው ብሎ ነው ያስቀመጠው። ዲቴል ለማየት ስንሞክር ቀደም እንዳልኳችሁ ሂዩሜረስ ምንድነው? ሎንግ ቦን ነው። ወደ ጡንቻችን አካባቢ ወደ እጅ ጡንቻችን አካባቢ ያለችው ቦን እሷ ሎንግ ቦን ናት። ሌላኛው ራዲየስ ኤንድ ኡልና። የእጃችን ፊት እዚች ጋር ያሉት ኡልናና ራዲየስ፣ ኡልና የውስጡ ፓርት ነው፣ የአጥንታችን የውስጡ ፓርት ሲሆን ራዲየስ ደግሞ የውጭው ፓርት ነው። እነዚህ ምንድን ናቸው? ሎንግ ቦኖች ናቸው። ሌላ እነ ሜታካር ፋሪንጅስ የምንላቸው እጃችን ስንዘረጋው የጣታችን ቦን፣ ጣቶቻችን እስቲ ንቁት፣ ቦን አለው። እሱ ቦን ምንድነው? ሎንግ ቦን ነው። ለምን? ቦን ማሮ ይይዛል ሎንግ ቦን። ይሄ የጣቶቻችን አሁን ስትነኩት ያለው ሴንስ የምታደርጉት የሆነ ጥንካሬ ያለ ጣቶቻችን ስንነካው እሷ ቦን ምን ትይዛለች? ቦን ማሮ ትይዛለች። ሌላኛው ደግሞ እጃችን እንዲህ ስንዘረጋው እና ሜታካርፓል ማለት እቺኛዋ ፓርታችን በሰማያዊ ከለር ያለችው ሜታካርፓል ነች። እሷ ፓርትም ምንድነች? ሎንግ ቦን ነች። እነ ሜታታርዛል የእግራችን ደግሞ ከታርዛል ስር ያለችው የእግራችንም ሜታታርዛል ምንድነች? ሎንግ ቦን ነች። እነዚህ በሙሉ ምንድናቸው? ሎንግ ቦኖች ናቸው። ሌላኛው ደግሞ ሾርት ቦን ነው። ሾርት ቦን ሃቭ ስኳት ኤንድ ኪዩብድ ሼፕ ይሏል።
ስኳት ኤንድ ኪዩብድ ሼፕ ለማለት የፈለገው እዚች ጋር በዋነኝነት ለማለት የፈለገው ነገር ይሄ ሾርት ቦኖች አንዱ ሾርት ቦን ከሌላው ሾርት ቦን ጋር ያ ማለት ሾርት ቦን ውስጥ አሁን እነ ካርፓል የእጃችን ካርፓሉን ፓርት ብናየው እንዲ ናቸው በስዕል እናያቸዋለን። እና ስኳት ኤንድ ኪዩብድ ሼፕ ነው ለማለት የፈለገው እችኛዋ ቦን ከዚህ ቦን ጋር በሌንግዝም በዊድዝም በቲክነስም እኩል ነች። እቺ ከዚህ ይሄ ከዚህ ሁሉም በሌንግዝም በዊድዝም በቲክነስም አንፃር እኩል ናቸው እና ስኳት ናቸው፣ ኮምፓክት የሆኑ ናቸው። አሁን እዚህ ጋር እንደምንመለከተው ካርፓሎች ብናያቸው በሌንግዝም በዊድዝም በቲክነስም አንፃር እነዚህ በአረንጓዴ ከለር የተጻፈው ነው ካርፓል አንዱ ካንዱ በሌንግዝ በዊድዝም በቲክነስም እኩል ነው። እነዚህ አንዱ አረንጓዴ ከዚህኛው ከአረንጓዴ ጋር በሌንግዝም በዊድዝም በቲክነስም እኩል ነው ለማለት ነው የፈለገው። እና ካርፓል ምንድነው? ሾርት ቦን ነው። ታርዛልም ሾርት ቦን ነው። ሌላ ደግሞ ለማየት የምንሞክረው ፍላት ቦንን ነው። ፍላት ቦን ፍላትን ኤንድ ብሮድ ሰርፌስ አለ። ፍላት ቦኖች ፍላት የሆነ ነገር ነው። ያ ማለት ጠፍጣፋ የሆነ ነገር ነው ፍላት ቦኖች የምንላቸው። በስዕል ለማየት ስንሞክር እነ ሪብስ እነ ስተርነም ፍላት ቦን ናቸው። አሁን ለምሳሌ ይሄው ስተርነምን አያችሁት? እቺኛው ፓርት ስተርነም ነች። ሪብስ ክራኒያል ቦን ካፕሱልም እነዚህ በሙሉ ምንድናቸው? ፍላት ናቸው። ያ ማለት ጠፍጣፋ ናቸው። ጠፍጣፋና ብሮድ የሆነ ቦን ምን እንለዋለን? ፍላት ቦን እንለዋለን ነው ሐሳቡ። ሌላኛው ደግሞ ኢሬጉላር ቦን ነው። ኢሬጉላር ቦን ሃፍ ሼፕ ዛት ዱ ኖት ኮንፎርም ቱ ዘ አባቭ ስሪ ታይፕስ። ኢሬጉላር ቦን እንደ ሐሳቡ እንደ ስሙ የምንረዳው ሼፕ የለውም። ሎንግም አይደለም፣ ሾርትም አይደለም፣ ፍላትም አይደለም። ኢሬጉላር ከነዚህ ከሶስቱ ውጪ የሆነ ነገር ኢሬጉላር ቦን እንለዋለን። በአምስተኛ ደረጃ የምናየው ሲስሞይድ ቦን ነው። ሲስሞይድ ቦን አር ስሞል ፍላት ቦን and are shaped similar to seed seed ይላል። ይህ ሐሳቡን መሰላችሁ ተማሪዎች? እዚች ጋርም ለማለት የፈለገው ሲስሞይድ ቦን የምንለው ጉልበታችን ጋር ያለችው ፓቴላ የምትባል ነገር አለች። ፓቴላ ሲስሞይድ ቦን ነች። ሲስሞይድ ቦን የተባለችበት በዋነኝነት ምክንያት ሲስሞይድ ቦኖች ቴንደን ውስጥ የሚገኝ ቦን ነው። ሲስሞይድ ቦን አሁን ለምሳሌ ቴንደን ማለት መስልቱ ቦን ነው። ይሄ የምንመለከተው ፓቴላ የምንላት ሲስሞይድ ቦን ነች። እቺኛዋ ሲስሞይድ ቦን ነች ፓቴላ የምንላት። ለምንድን ነው ሲስሞይድ ቦን የተባለው? በጉልበታችን መካከል ያለችዋ ቴንደን ውስጥ የምትገኝ ቦን ነች። ያ ማለት ቴንደን መስልቱ ቦን ነው። አሁን ይሄ ቴንደን ቢሆን ቴንደን ውስጥ ኢንሰርት የተደረገች ቦን ምን ትባላለች? ሲስሞይድ ቦን ትባላለች። በዋነኝነት የምትጠቀም ጥቅሟ ምንድነው? ሲስሞይድ ቦን እቺ ቴንደኗ እንደፈለገች እንድትዘረጋ እንድትታጠፍ ስትረስ ትቀንስላታለች። እንደፈለገች እንድትዘረጋ እንድትታጠፍ ታደርጋለች። ያ ማለት ቴንደኑ ላይ የሚፈጠረውን ስትረስ ትቀንሳል። ቴን እንደዚህ ካል ወደ ፈንክሽን ኦፍ ቦን ነው። ቦኖች በጣም ብዙ አይነት ጥቅም አላቸው። ለምሳሌ አሁን የኛን ሰውነት ብናየው ያለ ቦን ስጋችን ብቻ ብናስብ እንደ ጨርቅ ነው ከመሬት ጋር የምትላጠፈው። ያ ማለት ቦናችን ሰውነታችንን በደንብ ሰፖርት ያደርገዋል። ያለ ቦናችን እቺ ሰውነት ከመሬት እንደ ጨርቅ ነው እንዳልኳችሁ እንደ ጨርቅ ለጥፍ ነው የምትለው። ያ ሰፖርት አደረገ። ያ ማለት ሰውነታችንን ሰፖርት ታደርጋለች ማለት ነው። ሰፖርት በዲ ኤንድ ሄልፒንግ ሙቭ። ያ ማለት አሁን ቦናችን ለምን ይጠቅመናል? ለሙቭመንት ይጠቅመናል። ሙቭ እንድናደርግ ይጠቅማል። ምስል ብቻ ተሸክመን እንዴት ሙቭ እናደርጋለን? ቦናችንም ለሙቭመንት ይጠቅማል። ሙቭ ከአንድ ቦታ ወደ ሌላ ቦታ እንድንንቀሳቀስ ጥቅም አለው። በዲ ፖስቸር አሁን የያዝነውን አቋም
አሁን የያዝነው ሼፕ ለመያዝ በዋነኝነት ቦን ይጠቅመናል። ሌላኛው ደግሞ ፕሮቴክት ዘ ኢንተርናል ኦርጋን ነው የሚለው ቦን ኪፕ ኦርጋን ቱ ቢ ሴፍ ፍሮም ሃርድ ኢምፓክትስ ፐንቸር ኤንድ አዘር ፎርም ኦፍ ኢንጁሪ ይለናል። ለምሳሌ አሁን እንደ ሀሳብ አሁን ይህን ለማስረዳት ሪብስን እንውሰደው። ሪብስ ምናችንን ይጠብቅልናል? ልባችንን ይጠብቅልናል። ይህን የምናየው ሪብስ የምንለው ምናችንን ጠብቃልናለች? ለንጋችንን ጠብቃልናለች። የሆነ አደጋ ቢደርስ ቀጥታ ለንግን ከሚነካ ሪብስን ተች አድርጎ ሪብስን ዲስትሮይ አድርጎ ነው ወደ ለንግ የሚሄድ። ያ ማለት ለንጋችንን ከጉዳት ጠብቆልናል። ሌላኛው እስከል ደግሞ ምናችንን ይጠብቃልን? ብሬናችን እንዳይጎዳ ያደርግልናል። ይህኛው ደግሞ በሶስተኛነት ፕሮዲዩሲንግ ብለድ ሴል ነው። ሰርቲን ታይፕስ ኦፍ ቦን ሜክ ፕላቴላ፣ ሬድ ብለድ ሴል፣ ዋይት ብለድ ሴል ኢንሳይድ ቦን። ምንድን ነው ቅድም ያልኳችሁ ቦን ማሮ የምንለው ሎንግ ቦን ውስጥ ነው የሚገኘው። ሎንግ ቦን ውስጥ እስከተገኘ ድረስ ይሄ ቦን ማሮ ምን ፕሮዲዩስ ያደርጋል? ሬድ ብለድ ሴል ፕሮዲዩስ ያደርጋል። ያ ማለት ቦን ለምን ትጠቅማለች? ሬድ ብለድ ሴልን፣ ዋይት ብለድ ሴልን፣ ፕላትሌትን ፕሮዲዩስ ለማድረግ ኢንሳይድ ቦን ነው ይሄ ነገር ፕሮዲዩስ የሚደረገው። ቦን ማሮ ሎንግ ቦን ውስጥ ነው የሚገኘው ብያችኋለሁ። ይሄ ቦን ማሮ ምን ፕሮዲዩስ ያደርጋል? እና ሬድ ብለድ ሴልን ፕሮዲዩስ ያደርጋል። ያ ማለት ቦን ኢንሳይድ ቦን ይሄ ነገር ይፈጠራል። ስለዚህ ቦን በተዘዋዋሪ ብለድ ሴልን ፕሮዲዩስ ለማድረግ ይጠቅመናል ማለት ነው። በአራተኝነት ደግሞ ስቶሪንግ ኤንድ ሪሊዚንግ ፋት ነው። ሰርቲን ቦኖች፣ አንዳንድ ቦኖች ፋትን ስቶሪ ያደርጋሉ። ያ ማለት ሰውነታችን አሁን ሰውነታችን በቂ ፋት አግኝቶ እኛ ደግሞ ኦቨር ስናደርገው ኦቨርዶዝ ፋት ስንጠቀም ሰውነታችን ከሚፈልገው ፋት በላይ ስንጠቀም እነዚህ ቦኖች ያችኛውን ፋትና ሚነራልን ስቶሪ ያደርጉልናል። ከዛ ሰውነታችን ደግሞ እነዚህ ፋቶች ሰውነታችን ተጠቅሟቸው ሰውነታችን ደግሞ ፋት ሲፈልግ እነዚህን ፋቶች ሪሊዝ ያደርጉልናል። በምንፈልገው ሰዓት እነዚህን ፋት ሪሊዝ ያደርጋሉ ቦኖች። ግን ሰውነታችን ከበቂ በላይ ከሆነ ቦኖች ፋቶቹን ስቶሪ ያደርጋሉ የሚለው በዋነኝነት ይሄ ነው። በአምስተኝነት ደግሞ ስቶሪንግ ኤንድ ሪሊዚንግ ሚነራል ነው። አንዳንድ ቦኖች አሁንም ምንድነው እነ ካልሲየም፣ እነ ፎስፈረስ፣ እነ ቫይታሚን ዲ እነ ቫይታሚን ዲ በአብዛኛውን ስንጠቀም አብዛኛውን ፓርት ሰውነታችን ከሚፈልገው በላይ ስንጠቀም ቦኖች እነዚህን ካልሲየም፣ ፎስፈረስ እና ቫይታሚን ዲ ስቶር ያደርጉታል። ከዛ እነዚህ ካልሲየም እና ፎስፈረስ ሰውነታችን ተጠቅሟቸው ሰውነታችን ደግሞ ካልሲየም እና ፎስፈረስ ሲፈልግ እነዚህ ቦኖች ሪሊዝ ያደርጉታል። እና በዛሬ ይሄን ያህል ካወራን በቀጣይ ቪዲዮ እስከምንገናኝ ሰላም።